እንኳን ለሁለተኛው ሳምንት ለታላቁ አብይ ጾም በሰላም አደረሳችሁ። ይህ ሳምንት ቅድስት ይባላል። በቤተ ክርስቲያናችን ሥርዓት ይህ ስያሜ ለሁለተኛው ሳምንት መሰጠቱን ሁላችንም ብናውቅም ነገር ግን ይህ ሳምንት ለምን ቅድስት ተባለ? ምስጢሩ ምንድነው? በቤተ ክርስቲያን ሥርዓትስ ምን ትርጉም አለው? በሕይወታችንስ ምን እንማርበታለን? በዚህ ሳምንት እንዴት ራሳችንን ከኃጢአት እንለይና ወደ እግዚአብሔር እንቅረብ? እንዴትስ እንቀደስ? የሚሉ ጥያቄዎችን ራሳችንን በመጠየቅ ዳሰሳችንን እንጀምራለን። ከዚያ በፊት ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ መንፈሳዊ ጉዟችንን አብረን እንጓዝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሥርዓት መሰረት የአብይ ጾም እያንዳንዱ ሳምንት የራሱ ስምና ትርጉም አለው። ሁለተኛው ሳምንት ቅድስት መባሉ በዋነኝነት የሚያተኩረው ስለ እግዚአብሔር የባህሪ ቅድስና ክርስቶስ ወደዚህ ምድር የመጣው ቤዛ ሆኖ በደሙ ሊቀድሰን እንደሆነና እኛም በቅድስና ሕይወት መመላለስ እንደሚኖርብን በሰፊው የሚሰበክበት ነው። እግዚአብሔር በባህሪው ቅዱስ ነው። ቅዱስ ማለት ልዩ፣ ክቡር ማለት ሲሆን የእርሱ ቅድስና ከማንም ያላገኘው የባህሪ ገንዘቡ ነው። ቅዱሳት መጻሕፍት የእግዚአብሔርን የባህሪ ቅድስና ደጋግመው የመሰከሩ ሲሆን ቅዱስ 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 እየተባለም ይመሰገናል። በኢሳይያስ 6 ከቁጥር 1 እስከ 3 እኛም ዕለት ዕለት ይትቀደስ ስምከ ስምህ ይቀደስ የሚለውን በባህሪው ቅዱስ ስለሆነ ነው። የቅድስና ምንጭና ቅድስናን የሚሰጥም እርሱ እግዚአብሔር ነው። ዳሩ ግን እኔ ቅዱስ ነኝና ተብሎ ስለተጻፈ የጠራችሁ ቅዱስ እንደሆነ እናንተ ደግሞ በኑሯችሁ ሁሉ ቅዱሳን ሆኑ። በአንደኛ ጴጥሮስ ምዕራፍ 1 ከቁጥር 15 እስከ 16 ተብሎ በተጻፈው መሰረት በቅድስና ሕይወት የመመላለስና የመኖር መንፈሳዊ ግዴታ አለብን። ስለዚህ እግዚአብሔር በባህሪው ቅዱስ ነው። ክፋትና እርኩሰት በእርሱ ዘንድ የለም። እኛም ወደ እርሱ ስንቀርብ በንጽህና መሆን እንዳለብን ያስታውሰናል። ቅዱስ ጳውሎስ በመልእክቱ በአንደኛ ተሰሎንቄ ምዕራፍ 4 ቁጥር 7 ላይ በርኩሰት ሳይሆን እግዚአብሔር በቅድስና ጠርቶናል በማለት ተናግሯል። ስለሆነም የተጠራነው ለርኩሰት ሳይሆን ለቅድስና፣ ለሞት ሳይሆን ለሕይወት፣ ለውርደት ሳይሆን ለክብር መሆኑን ለአፍታ እንኳን መዘንጋት የለብንም። ይህ ማለት ቅድስና ለተመረጡ ጥቂት ሰዎች ብቻ የተሰጠ ሳይሆን እያንዳንዱ ክርስቲያን ሊኖረው የሚገባ የሕይወት መመሪያ ነው። በዚህ ሳምንት ራሳችንን የምንጠይቀው ሕይወቴ ከእግዚአብሔር የተለየ ነውን የሚለውን ነው። ከቃሉ ፍቺ ስንነሳ ቅድስት ማለት የተለየች፣ የነጻች፣ የከበረች ማለት ነው። ይሄው ጌታችን ጾም የጀመረባት ልዩ፣ የተቀደሰች፣ ንጹህ፣ ክቡር በሚሆን በጌታችን ኢየሱስ ክርስቶስ የተጾመች መሆኗን ያመለክታል። ይህች ጾም በማቴዎስ ወንጌል ምዕራፍ 4 የተገለጠችው የጌታችን ጾም ስትሆን ስያሜዋና የዕለቷ የምስጋና ሥርዓትም የቅዱስ ያሬድ ነው። የዕለቱ ስያሜ አመጣጥ ስንመለከት ይህ ሳምንት ቅድስት የተባለበት ምክንያት በዕለቱ የሚዘመረው መዝሙር ወይንም የቅዱስ ያሬድ ጾመ ድጓ ይህች ሰንበት የተቀደሰች ናት በሚል ስለሚጀምር ነው። ትኩረቱም የእግዚአብሔርን ቅድስና የቦታና
የጊዜ ቅድስና፣ የሰንበት ቅድስና፣ የጾም ቅድስና፣ የሰው ልጅ ቅድስና ወይንም ሰውነትን መቀደስ ላይ ነው። የእግዚአብሔርን ቅድስና ስንመለከት እግዚአብሔር በባህሪው ቅዱስ፣ ልዩ፣ ክቡር እንደሆነ የእርሱም ቅድስና የባህሪ ገንዘቡ እንደሆነ ተረድተናል። በመቀጠል የቦታና የጊዜን ቅድስና ስንመለከት ቤተክርስቲያን ቅድስት ናት፣ ዕለቱም ቅዱስ ነው። እነዚህ ቅዱስ የተባሉ ነገሮች እኛን ለመቀደስ የተሰጡ መሳሪያዎች ናቸው። በሌላ በኩል ቅድስት የቤተ ክርስቲያን ማዕከል፣ የመቅደስና የቅኔ ማህሌት ሁለተኛ ክፍል፣ የምዕመናን መጸለያ፣ የካህናት ሥጋ ወደሙ ማቅረቢያ፣ መቅረዝና የዕጣን መሰዊያ የነበሩበት የእግዚአብሔር ማደሪያ ነው። የሰንበት ቅድስና ደግሞ እግዚአብሔር አምላክ ዓለምን በቸርነቱ በፈጠረ ጊዜ ለ6 ቀናት ፍጥረታትን በትጋት አከናውኖ በሰባተኛው ቀን ከሥራው ሁሉ አረፈ ይለናል። ያችንም ቀን ባረካት ቀደሳትም። ይህ መለኮታዊ ዕረፍት ግን ፈጣሪ ደክሞት ያደረገው ሳይሆን ፍጥረቱን ሁሉ አይቶ የተደሰተበትና በዚህ ሳምንት ሰንበት ለሰው ልጅ የተሰጠች የዕረፍት፣ የጸሎትና ከፈጣሪ ጋር የመገናኛ ልዩ ቀን መሆኑን ነው። ይህ ታላቅ ቃል ወደኛ ሕይወት ሲቃኝ ዕረፍት ማለት ዝም ብሎ መተኛት፣ መቀመጥ ወይንም ከእንቅስቃሴ መገታት አይደለም። ይልቁንም ዕረፍት ማለት ከዚህ ዓለም ግብግብ፣ ከጭንቀትና ከትርምስ ወጥቶ ከፈጣሪ ጋር ፊት ለፊት መገናኘት ማለት ነው። ልክ እንደ ሰንበት ነፍሳችን ከዓለማዊ ጩኸት ተለይታ በፈጣሪው አቅፍ ውስጥ የምታርፍበት ቅጽበት ነው። የጾም ቅድስና ደግሞ ጾም ራሱ የተቀደሰ መሳሪያ መሆኑን ማስታወስ ነው። ጾም ከምግብ መከልከል ብቻ ሳይሆን ነፍስ በስጋ ላይ የምትሰለጥንበት መንፈሳዊ ጉዞ ነው። ቅዱስ ያሬድ በዚሁ ሳምንት መዝሙሩ ላይ እንደገለጸው ይህ ጾም ጌታችን የጾመው በመሆኑ የተቀደሰ ጾም ነው። እኛም በዚህ ሳምንት ስንጾም ጾማችን የክብርና የቅድስና መንገድ መሆኑን ተረድተን በንጽህና እንድንጾም ያሳስበናል። ዋነኛውና የመጨረሻው ደግሞ የሰው ልጅ ቅድስና ወይንም ሰውነትን መቀደስ ነው። ቅዱስ ጳውሎስ ሰውነታችሁ የእግዚአብሔር ቤተ መቅደስ እንደሆነ አታውቁምን ብሎ እንደጠየቀው በክርስቶስ ደም የተቀደሰና የእግዚአብሔር ማደሪያ የሆነውን ሰውነታችንን በዓለም ከሚገኝ ርኩሰት መጠበቅ የሰማያዊ ርስት ወራሾች ያደርገናል። በዓለም የሚገኘውን ርኩሰትም ሐዋርያው ቅዱስ ጳውሎስ የሥጋ ሥራ በማለት ገልጾታል። እንደ ዝሙት፣ እርኩሰት፣ መዳራት፣ ጣዖት ማምለክ፣ ስራይ ማድረግ፣ መጣላት፣ ኩራት፣ የምንዝር ጌጥ፣ ቅናት፣ ቁጣ፣ ጥርጥር፣ ፉክክር፣ ምቀኝነት፣ መጋደል፣ ስካር ይህንም የመሰለ ሁሉ ነው። እነዚህን የሚያደርጉ ሰዎችም ከመንግስተ ሰማያት ከመንግስተ እግዚአብሔር በአፋ ወይንም በውጭ እንደሚቀሩ ሲያስረዳ በጋላትያ 5:19 ላይ አስቀድሜ እንደነገርኋችሁ ይህን የሚያደርግ የእግዚአብሔርን መንግስት አያይም ይላል። በሕይወታችን ሁሉ የምግባርና የሃይማኖት ፍሬ አፍርተን መገኘት ለቅድስና የጠራንን እግዚአብሔርን ደስ ማሰኘት ነው። እነዚህንም ነገሮች ቅዱስ ጳውሎስ የመንፈስ ፍሬዎች ብሏቸዋል። እነርሱም ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ምጽዋት፣ ቸርነት፣ እምነት፣ ገርነት፣ ንጽህና ናቸው በገላትያ 5:22 ላይ እንደተጻፈው። ስለዚህ በዚህ ሳምንት ሰውነታችንን ከዝሙት፣ ከስስት፣ ከክፉ ምኞትና ከሱስ በመለየት ለእግዚአብሔር መዘጋጀት ይጠበቅብናል።
አሁን ደግሞ የዚህን ሳምንት እጅግ ወሳኝ የሆነውን መንፈሳዊ መልእክት እንመልከት። በቅድስት ሳምንት በቤተ ክርስቲያን የሚነበበው የቅዱስ ጳውሎስ መልእክት እንዲህ ይላል። የእግዚአብሔር ፈቃድ እርሱ መቀደሳችሁ ነውና በአንደኛ ተሰሎንቄ ምዕራፍ 4 ቁጥር 3። ይህ ኃይለ ቃል ለሁላችንም ትልቅ ትርጉም አለው። እግዚአብሔር ከእኛ የሚፈልገው ምንድነው ብለን ብንጠይቅ መልሱ መቀደሳችሁ የሚል ነው። ይህንን ጥቅስ መነሻ በማድረግ 3 ዋና ዋና ነጥቦችን እንመልከት። የመጀመሪያው መቀደስ ማለት ምን ማለት ነው? መቀደስ ማለት ራስን ለይቶ ማዘጋጀት ማለት ነው። ልክ ለክብር እንግዳ ቤት እንደምናዘጋጀው እኛም ቅዱስ የሆነው መንፈስ ቅዱስ በላያችን እንዲያድር ሰውነታችንን ማጽዳት አለብን። ለምሳሌ የዓይን ቅድስና፣ ክፉ ነገርን ከመመልከት መከልከል፣ የጆሮ ቅድስና፣ ከንቱ ወሬንና ሐሜትን አለመስማት፣ የልብ ቅድስና፣ ክፉ ሐሳብንና ምቀኝነትን ማስወገድ ናቸው። እግዚአብሔር ቅዱሳን ሆኑ ሲለን ፈጽሞ ስህተት የማትሰሩ መላእክት ሆኑ ማለቱ ሳይሆን በንስሐ እየታጠብን ወደ እርሱ እንድንቀርብና ሕይወታችንን እንድንለውጥ መፈለጉ ነው። የሁለተኛው ነጥብ ደግሞ ከውጫዊ ጾም ወደ ውስጣዊ ቅድስና። ብዙዎቻችን ጾም ሲባል ከአንዳንድ ምግቦች መከልከል ብቻ ይመስለናል። እርግጥ ነው ስጋን ለነፍስ ማስገዛት አስፈላጊ ነው። ነገር ግን እግዚአብሔር የሚፈልገው በስጋ መራብን ብቻ ሳይሆን ነፍሳችንንም ከኃጢአት እንድናነጻ ነው። ሆዳችን ከእህል ሲጾም ልባችን ከቂም መጾም አለበት። አንደበታችን ከምግብ ሲቆጠብ ከሐሰትና ከሰው ስም ማጥፋትም ሊቆጠብ ይገባል። እውነተኛ ጾም ማለት ራስን ለእግዚአብሔር ፈቃድ ማስገዛትና በቅድስና መመላለስ ስለሆነ። ሶስተኛውና የመጨረሻው ነጥብ የእግዚአብሔር ፈቃድ። ብዙ ጊዜ የእግዚአብሔር ፈቃድ ምንድነው ብለን እንጨነቃለን። ቅዱስ ጳውሎስ ግን መልሱን በግልጽ አስቀምጦልናል። የእግዚአብሔር ፈቃድ እኛ እንድንባረክ፣ እንድንቀደስና ከርኩሰት እንድንርቅ ነው። ስለዚህ በዚህ በቅድስት ሳምንት ጾማችንን ወደ ቅድስና የምንቀይርበትን መንገድ ማሰብ አለብን። ጾም ያለ ቅድስና ዝም ብሎ ረሃብ ብቻ እንዳይሆንብን መጠንቀቅ ይገባናል። እንግዲህ ቅድስት የጾሙ ሁለተኛ ሳምንት መሆኑንና ትርጉሙን ካየን አሁን ደግሞ ወደ ዋናው ጥያቄ እንመለስ። ራሳችንን እንዴት ነው የምንቀድሰው? በዕለት ተዕለት ሕይወታችን ውስጥ ቅድስናን እንዴት እንለማመዳለን? እነዚህን መሰረታዊ ነጥቦች በዝርዝር እንመልከት። የመጀመሪያው ሰንበትን በማክበር ነው። ሰንበትን በትክክል ማክበር። ሰንበት እግዚአብሔር ለሰው ልጅ የሰጣት የእረፍትና የበረከት ቀን ናት። በዚህ በቅድስት ሳምንት በተለየ ሁኔታ ከመደበኛው የዓለም ግርግርና ስራ ወጣ ብለን ወደ ቤተ ክርስቲያን መሄድን ልማድ እናድርግ። በተጨማሪም ቃል የእግዚአብሔርን ቃል በመስማት መንፈሳችንን እንመግብ። እንዲሁም በጋራ ጸሎትና በቅዳሴ በመሳተፍ ከፈጣሪያችን ጋር ያለንን ግንኙነት እናድስ። ሰንበትን ማክበር ማለት ጊዜያችንን ቀድሰን ለባለቤቱ ለእግዚአብሔር መስጠት ማለት ነው። በመቀጠልም የእግዚአብሔርን ቅድስና ማሰብና መምሰል አንዱ ራሳችንን የምንቀድስበት መንገድ ነው። ቅድስና ማለት አምላካችንን ለመምሰል መጣር ስለሆነ ቅዱስ ጴጥሮስ እንደነገረን አምላካችን ቅዱስ ስለሆነ እኛም በኑሯችን ሁሉ ቅዱሳን እንድንሆን ታዘናል። ይህ ማለት ምን ማለት ነው? እግዚአብሔር ቸር እንደሆነ እኛም ቸር እንሁን። እርሱ ይቅር ባይ እንደሆነ እኛም ይቅር እንበል። እርሱ አፍቃሪ እንደሆነ እኛም ለባልንጀራችን ፍቅርን እናሳይ። ቅድስና በአንድ ቀን የሚመጣ ሳይሆን በየቀኑ
በምግባርና በሃይማኖት የምናድግበት ረጅም ጉዞ ነው። ሌላውና ዋነኛው የምንቀደስበት መንገድ ደግሞ ለሰዎች መልካም ማሰብ ነው። በልባችን ውስጥ ለሰዎች ያለንን አመለካከት ማስተካከል፣ ቂም የያዝንባቸው ሰዎች ካሉ ይቅር ማለት፣ ክፉ ለሚያደርጉብን ሰዎች እንኳን ሳይቀር እግዚአብሔር ልባቸውን ይመልስ ብለን መልካም መመኘት። ቅድስና የሚጀምረው ለሰዎች ካለን ንጹህ አመለካከት ነው። እግዚአብሔር ደስ ብሎት የሚቀበለውን ሕይወት ለመኖር ሁላችንም እንፈልጋለን። ለመሆኑ ይህ ሊሆን የሚችለው እንዴት ብንመላለስ ነው? መልሱ ሐዋርያው ቅዱስ ያዕቆብ አንገቱን ሳይገታ ልቡን እያሳተ እግዚአብሔርን የሚያመልክ የሚመስለው ማንም ቢኖር የእርሱ አምልኮ ከንቱ ነው ይላል። ንጹህ የሆነ ነውርም የሌለበት አምልኮ በእግዚአብሔር አብ ዘንድ ይህ ነው። ወላጆች የሌሏቸውን ልጆች ባልቴቶችንም በችግራቸው መጠየቅ በዓለምም ከሚገኝ ርኩሰት ሰውነትን መጠበቅ ነው በማለት ይመልስልናል። ያዕቆብ ምዕራፍ 1 ከቁጥር 26 እስከ 27። የተከበራችሁ ውድ ተመልካቾቻችን ያስታውሱ፣ ቅድስና ለተመረጡ ጥቂት ሰዎች ብቻ ሳይሆን ለእያንዳንዳችን የተሰጠ ጥሪ ነው። በዚህ ሳምንት ራሳችንን በመቀደስ ሰንበትን በማክበርና አንደበታችንን በመጠበቅ የበረከቱ ተካፋይ እንድንሆን እመኛለሁ። በቀጣይ ሳምንት ደግሞ ስለ 3ኛው ሳምንት ማለትም ጌታችን በቤተ መቅደስ አስተምሮ ስላነጻበት ምኩራብ ሳምንት ሰፋ ያለ ዳሰሳ ይዘንላችሁ እንቀርባለን። ያ እንዳያመልጣችሁ አሁኑኑ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ይሁኑ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ በማድረግ አበረታቱን። ለሌሎችም በረከት እንዲሆን ደግሞ ሼር አድርጉት። የእናንተ ድጋፍ ይህ አገልግሎት እንዲቀጥል ትልቅ ሚና አለው። ሳምንቱ የተቀደሰና የበረከት ይሁንላችሁ። በጸሎታችሁም አስቡን። ስለዚህ ቅድስት ሲባል የሚጠቁመን ራሳችንን ቅዱስና ንጹህ አድርገን በንስሐ ታጥበን ቅዱስ ሥጋውንና ክቡር ደሙን እየተቀበልን እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ እንዳለ ከኃጢአት፣ ከበደል፣ ከክፋት፣ ከተንኮል፣ ከቂም፣ ከበቀልና ከሐሜት፣ ከሐሰት፣ ከምቀኝነት፣ ከዘረኝነት ወጥተን በጎውን በማሰብ መልካም ሥራ በመስራት መንፈሳዊ ሰው በመሆን ልንኖር ይገባል። አምላካችን ልዑል እግዚአብሔር መልካሙን ሁሉ እንድናደርግ ይርዳን። አሜን። እንኳን ለሁለተኛው ሳምንት ለታላቁ አብይ ጾም በሰላም አደረሳችሁ። ይህ ሳምንት ቅድስት ይባላል። በቤተ ክርስቲያናችን ሥርዓት ይህ ስያሜ ለሁለተኛው ሳምንት መሰጠቱን ሁላችንም ብናውቅም ነገር ግን ይህ ሳምንት ለምን ቅድስት ተባለ? ምስጢሩ ምንድነው? በቤተ ክርስቲያን ሥርዓትስ ምን ትርጉም አለው? በሕይወታችንስ ምን እንማርበታለን? በዚህ ሳምንት እንዴት ራሳችንን ከኃጢአት እንለይና ወደ እግዚአብሔር እንቅረብ? እንዴትስ እንቀደስ? የሚሉ ጥያቄዎችን ራሳችንን በመጠየቅ ዳሰሳችንን እንጀምራለን። ከዚያ በፊት ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ መንፈሳዊ ጉዟችንን አብረን እንጓዝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሥርዓት መሰረት የአብይ ጾም እያንዳንዱ ሳምንት የራሱ ስምና ትርጉም አለው። ሁለተኛው ሳምንት ቅድስት መባሉ በዋነኝነት የሚያተኩረው ስለ እግዚአብሔር የባህሪ ቅድስና ክርስቶስ ወደዚህ ምድር የመጣው ቤዛ ሆኖ በደሙ ሊቀድሰን እንደሆነና እኛም በቅድስና ሕይወት መመላለስ እንደሚኖርብን በሰፊው
የሚሰበክበት ነው። እግዚአብሔር በባህሪው ቅዱስ ነው። ቅዱስ ማለት ልዩ፣ ክቡር ማለት ሲሆን የእርሱ ቅድስና ከማንም ያላገኘው የባህሪ ገንዘቡ ነው። ቅዱሳት መጻሕፍት የእግዚአብሔርን የባህሪ ቅድስና ደጋግመው የመሰከሩ ሲሆን ቅዱስ 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 እየተባለም ይመሰገናል። በኢሳይያስ 6 ከቁጥር 1 እስከ 3 እኛም ዕለት ዕለት ይትቀደስ ስምከ ስምህ ይቀደስ የሚለውን በባህሪው ቅዱስ ስለሆነ ነው። የቅድስና ምንጭና ቅድስናን የሚሰጥም እርሱ እግዚአብሔር ነው። ዳሩ ግን እኔ ቅዱስ ነኝና ተብሎ ስለተጻፈ የጠራችሁ ቅዱስ እንደሆነ እናንተ ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ። በአንደኛ ጴጥሮስ ምዕራፍ 1 ከቁጥር 15 እስከ 16 ተብሎ በተጻፈው መሰረት በቅድስና ሕይወት የመመላለስና የመኖር መንፈሳዊ ግዴታ አለብን። ስለዚህ እግዚአብሔር በባህሪው ቅዱስ ነው። ክፋትና እርኩሰት በእርሱ ዘንድ የለም። እኛም ወደ እርሱ ስንቀርብ በንጽህና መሆን እንዳለብን ያስታውሰናል። ቅዱስ ጳውሎስ በመልእክቱ በአንደኛ ተሰሎንቄ ምዕራፍ 4 ቁጥር 7 ላይ በርኩሰት ሳይሆን እግዚአብሔር በቅድስና ጠርቶናል በማለት ተናግሯል። ስለሆነም የተጠራነው ለርኩሰት ሳይሆን ለቅድስና፣ ለሞት ሳይሆን ለሕይወት፣ ለውርደት ሳይሆን ለክብር መሆኑን ለአፍታ እንኳን መዘንጋት የለብንም። ይህ ማለት ቅድስና ለተመረጡ ጥቂት ሰዎች ብቻ የተሰጠ ሳይሆን እያንዳንዱ ክርስቲያን ሊኖረው የሚገባ የሕይወት መመሪያ ነው። በዚህ ሳምንት ራሳችንን የምንጠይቀው ሕይወቴ ከእግዚአብሔር የተለየ ነውን የሚለውን ነው። ከቃሉ ፍቺ ስንነሳ ቅድስት ማለት የተለየች፣ የነጻች፣ የከበረች ማለት ነው። ይሄው ጌታችን ጾም የጀመረባት ልዩ የተቀደሰች፣ ንጹህ፣ ክቡር በሚሆን በጌታችን ኢየሱስ ክርስቶስ የተጾመች መሆኗን ያመለክታል። ይህች ጾም በማቴዎስ ወንጌል ምዕራፍ 4 የተገለጠችው የጌታችን ጾም ስትሆን ስያሜዋና የዕለቷ የምስጋና ሥርዓትም የቅዱስ ያሬድ ነው። የዕለቱ ስያሜ አመጣጥ ስንመለከት ይህ ሳምንት ቅድስት የተባለበት ምክንያት በዕለቱ የሚዘመረው መዝሙር ወይንም የቅዱስ ያሬድ ጾመ ድጓ ይህች ሰንበት የተቀደሰች ናት በሚል ስለሚጀምር ነው። ትኩረቱም የእግዚአብሔርን ቅድስና፣ የቦታና የጊዜ ቅድስና፣ የሰንበት ቅድስና፣ የጾም ቅድስና፣ የሰው ልጅ ቅድስና ወይንም ሰውነትን መቀደስ ላይ ነው። የእግዚአብሔርን ቅድስና ስንመለከት እግዚአብሔር በባህሪው ቅዱስ፣ ልዩ፣ ክቡር እንደሆነ የእርሱም ቅድስና የባህሪ ገንዘቡ እንደሆነ ተረድተናል። በመቀጠል የቦታና የጊዜን ቅድስና ስንመለከት ቤተክርስቲያን ቅድስት ናት፣ ዕለቱም ቅዱስ ነው። እነዚህ ቅዱስ የተባሉ ነገሮች እኛን ለመቀደስ የተሰጡ መሳሪያዎች ናቸው። በሌላ በኩል ቅድስት የቤተ ክርስቲያን ማዕከል፣ የመቅደስና የቅኔ ማህሌት ሁለተኛ ክፍል፣ የምዕመናን መጸለያ፣ የካህናት ሥጋ ወደሙ ማቅረቢያ፣ መቅረዝና የዕጣን መሰዊያ የነበሩበት የእግዚአብሔር ማደሪያ ነው። የሰንበት ቅድስና ደግሞ እግዚአብሔር አምላክ ዓለምን በቸርነቱ በፈጠረ ጊዜ ለ6 ቀናት ፍጥረታትን በትጋት አከናውኖ በሰባተኛው ቀን ከሥራው ሁሉ አረፈ ይለናል። ያችንም ቀን ባረካት ቀደሳትም። ይህ መለኮታዊ ዕረፍት ግን ፈጣሪ ደክሞት ያደረገው ሳይሆን ፍጥረቱን ሁሉ አይቶ የተደሰተበትና በዚህ ሳምንት ሰንበት ለሰው ልጅ የተሰጠች የዕረፍት፣ የጸሎትና ከፈጣሪ ጋር የመገናኛ ልዩ ቀን መሆኑን ነው። ይህ ታላቅ ቃል
ወደኛ ሕይወት ሲቃኝ እረፍት ማለት ዝም ብሎ መተኛት፣ መቀመጥ ወይንም ከእንቅስቃሴ መገታት አይደለም። ይልቁንም እረፍት ማለት ከዚህ ዓለም ግብግብ ከጭንቀትና ከትርምስ ወጥቶ ከፈጣሪ ጋር ፊት ለፊት መገናኘት ማለት ነው። ልክ እንደ ሰንበት ነፍሳችን ከዓለማዊ ጩኸት ተለይታ በፈጣሪው አቅፍ ውስጥ የምታርፍበት ቅጽበት ነው። የጾም ቅድስና ደግሞ ጾም ራሱ የተቀደሰ መሳሪያ መሆኑን ማስታወስ ነው። ጾም ከምግብ መከልከል ብቻ ሳይሆን ነፍስ በስጋ ላይ የምትሰለጥንበት መንፈሳዊ ጉዞ ነው። ቅዱስ ያሬድ በዚሁ ሳምንት መዝሙሩ ላይ እንደገለጸው ይህ ጾም ጌታችን የጾመው በመሆኑ የተቀደሰ ጾም ነው። እኛም በዚህ ሳምንት ስንጾም ጾማችን የክብርና የቅድስና መንገድ መሆኑን ተረድተን በንጽህና እንድንጾም ያሳስበናል። ዋነኛውና የመጨረሻው ደግሞ የሰው ልጅ ቅድስና ወይንም ሰውነትን መቀደስ ነው። ቅዱስ ጳውሎስ ሰውነታችሁ የእግዚአብሔር ቤተ መቅደስ እንደሆነ አታውቁምን ብሎ እንደጠየቀው በክርስቶስ ደም የተቀደሰና የእግዚአብሔር ማደሪያ የሆነውን ሰውነታችንን በዓለም ከሚገኝ ርኩሰት መጠበቅ የሰማያዊ ርስት ወራሾች ያደርገናል። በዓለም የሚገኘውን ርኩሰትም ሐዋርያው ቅዱስ ጳውሎስ የሥጋ ሥራ በማለት ገልጾታል። እንደ ዝሙት፣ እርኩሰት፣ መዳራት፣ ጣዖት ማምለክ፣ ስራይ ማድረግ፣ መጣላት፣ ኩራት፣ የምንዝር ጌጥ፣ ቅናት፣ ቁጣ፣ ጥርጥር፣ ፉክክር፣ ምቀኝነት፣ መጋደል፣ ስካር ይህንም የመሰለ ሁሉ ነው። እነዚህን የሚያደርጉ ሰዎችም ከመንግስተ ሰማያት ከመንግስተ እግዚአብሔር በአፋ ወይንም በውጭ እንደሚቀሩ ሲያስረዳ በጋላትያ 5:19 ላይ አስቀድሜ እንደነገርኋችሁ ይህን የሚያደርግ የእግዚአብሔርን መንግስት አያይም ይላል። በሕይወታችን ሁሉ የምግባርና የሃይማኖት ፍሬ አፍርተን መገኘት ለቅድስና የጠራንን እግዚአብሔርን ደስ ማሰኘት ነው። እነዚህንም ነገሮች ቅዱስ ጳውሎስ የመንፈስ ፍሬዎች ብሏቸዋል። እነርሱም ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ምጽዋት፣ ቸርነት፣ እምነት፣ ገርነት፣ ንጽህና ናቸው በገላትያ 5:22 ላይ እንደተጻፈው። ስለዚህ በዚህ ሳምንት ሰውነታችንን ከዝሙት፣ ከስስት፣ ከክፉ ምኞትና ከሱስ በመለየት ለእግዚአብሔር መዘጋጀት ይጠበቅብናል። አሁን ደግሞ የዚህን ሳምንት እጅግ ወሳኝ የሆነውን መንፈሳዊ መልእክት እንመልከት። በቅድስት ሳምንት በቤተ ክርስቲያን የሚነበበው የቅዱስ ጳውሎስ መልእክት እንዲህ ይላል። የእግዚአብሔር ፈቃድ እርሱ መቀደሳችሁ ነውና በአንደኛ ተሰሎንቄ ምዕራፍ 4:3። ይህ ኃይለ ቃል ለሁላችንም ትልቅ ትርጉም አለው። እግዚአብሔር ከእኛ የሚፈልገው ምንድነው ብለን ብንጠይቅ መልሱ መቀደሳችሁ የሚል ነው። ይህንን ጥቅስ መነሻ በማድረግ 3 ዋና ዋና ነጥቦችን እንመልከት። የመጀመሪያው መቀደስ ማለት ምን ማለት ነው? መቀደስ ማለት ራስን ለይቶ ማዘጋጀት ማለት ነው። ልክ ለክብር እንግዳ ቤት እንደምናዘጋጀው እኛም ቅዱስ የሆነው መንፈስ ቅዱስ በላያችን እንዲያድር ሰውነታችንን ማጽዳት አለብን። ለምሳሌ የአይን ቅድስና፣ ክፉ ነገርን ከመመልከት መከልከል፣ የጆሮ ቅድስና፣ ከንቱ ወሬንና ሐሜትን አለመስማት፣ የልብ ቅድስና፣ ክፉ ሐሳብንና ምቀኝነትን ማስወገድ ናቸው። እግዚአብሔር ቅዱሳን ሆኑ ሲለን ፈጽሞ ስህተት የማትሰሩ መላእክት ሆኑ ማለቱ ሳይሆን በንስሐ እየታጠብን ወደ እርሱ እንድንቀርብና ሕይወታችንን እንድንለውጥ መፈለጉ ነው። የሁለተኛው ነጥብ ደግሞ
ከውጫዊ ጾም ወደ ውስጣዊ ቅድስና። ብዙዎቻችን ጾም ሲባል ከአንዳንድ ምግቦች መከልከል ብቻ ይመስለናል። እርግጥ ነው ስጋን ለነፍስ ማስገዛት አስፈላጊ ነው። ነገር ግን እግዚአብሔር የሚፈልገው በስጋ መራብን ብቻ ሳይሆን ነፍሳችንንም ከኃጢአት እንድናነጻ ነው። ሆዳችን ከእህል ሲጾም ልባችን ከቂም መጾም አለበት። አንደበታችን ከምግብ ሲቆጠብ ከሐሰትና ከሰው ስም ማጥፋትም ሊቆጠብ ይገባል። እውነተኛ ጾም ማለት ራስን ለእግዚአብሔር ፈቃድ ማስገዛትና በቅድስና መመላለስ ስለሆነ። ሶስተኛውና የመጨረሻው ነጥብ የእግዚአብሔር ፈቃድ። ብዙ ጊዜ የእግዚአብሔር ፈቃድ ምንድነው ብለን እንጨነቃለን። ቅዱስ ጳውሎስ ግን መልሱን በግልጽ አስቀምጦልናል። የእግዚአብሔር ፈቃድ እኛ እንድንባረክ፣ እንድንቀደስና ከርኩሰት እንድንርቅ ነው። ስለዚህ በዚህ በቅድስት ሳምንት ጾማችንን ወደ ቅድስና የምንቀይርበትን መንገድ ማሰብ አለብን። ጾም ያለ ቅድስና ዝም ብሎ ረሃብ ብቻ እንዳይሆንብን መጠንቀቅ ይገባናል። እንግዲህ ቅድስት የጾሙ ሁለተኛ ሳምንት መሆኑንና ትርጉሙን ካየን አሁን ደግሞ ወደ ዋናው ጥያቄ እንመለስ። ራሳችንን እንዴት ነው የምንቀድሰው? በዕለት ተዕለት ሕይወታችን ውስጥ ቅድስናን እንዴት እንለማመዳለን? እነዚህን መሰረታዊ ነጥቦች በዝርዝር እንመልከት። የመጀመሪያው ሰንበትን በማክበር ነው። ሰንበትን በትክክል ማክበር። ሰንበት እግዚአብሔር ለሰው ልጅ የሰጣት የእረፍትና የበረከት ቀን ናት። በዚህ በቅድስት ሳምንት በተለየ ሁኔታ ከመደበኛው የዓለም ግርግርና ስራ ወጣ ብለን ወደ ቤተ ክርስቲያን መሄድን ልማድ እናድርግ። በተጨማሪም ቃል የእግዚአብሔርን ቃል በመስማት መንፈሳችንን እንመግብ። እንዲሁም በጋራ ጸሎትና በቅዳሴ በመሳተፍ ከፈጣሪያችን ጋር ያለንን ግንኙነት እናድስ። ሰንበትን ማክበር ማለት ጊዜያችንን ቀድሰን ለባለቤቱ ለእግዚአብሔር መስጠት ማለት ነው። በመቀጠልም የእግዚአብሔርን ቅድስና ማሰብና መምሰል አንዱ ራሳችንን የምንቀድስበት መንገድ ነው። ቅድስና ማለት አምላካችንን ለመምሰል መጣር ስለሆነ ቅዱስ ጴጥሮስ እንደነገረን አምላካችን ቅዱስ ስለሆነ እኛም በኑሯችን ሁሉ ቅዱሳን እንድንሆን ታዘናል። ይህ ማለት ምን ማለት ነው? እግዚአብሔር ቸር እንደሆነ እኛም ቸር እንሁን። እርሱ ይቅር ባይ እንደሆነ እኛም ይቅር እንበል። እርሱ አፍቃሪ እንደሆነ እኛም ለባልንጀራችን ፍቅርን እናሳይ። ቅድስና በአንድ ቀን የሚመጣ ሳይሆን በየቀኑ በምግባርና በሃይማኖት የምናድግበት ረጅም ጉዞ ነው። ሌላውና ዋነኛው የምንቀደስበት መንገድ ደግሞ ለሰዎች መልካም ማሰብ ነው። በልባችን ውስጥ ለሰዎች ያለንን አመለካከት ማስተካከል። ቂም የያዝንባቸው ሰዎች ካሉ ይቅር ማለት። ክፉ ለሚያደርጉብን ሰዎች እንኳን ሳይቀር እግዚአብሔር ልባቸውን ይመልስ ብለን መልካም መመኘት። ቅድስና የሚጀምረው ለሰዎች ካለን ንጹህ አመለካከት ነው። እግዚአብሔር ደስ ብሎት የሚቀበለውን ሕይወት ለመኖር ሁላችንም እንፈልጋለን። ለመሆኑ ይህ ሊሆን የሚችለው እንዴት ብንመላለስ ነው? መልሱ ሐዋርያው ቅዱስ ያዕቆብ አንገቱን ሳይገታ ልቡን እያሳተ እግዚአብሔርን የሚያመልክ የሚመስለው ማንም ቢኖር የእርሱ አምልኮ ከንቱ ነው ይላል። ንጹህ የሆነ ነውርም የሌለበት አምልኮ በእግዚአብሔር አብ ዘንድ ይህ ነው። ወላጆች የሌሏቸውን ልጆች ባልቴቶችንም በችግራቸው መጠየቅ በዓለምም ከሚገኝ ርኩሰት ሰውነትን መጠበቅ ነው በማለት ይመልስልናል። ያዕቆብ ምዕራፍ 1 ከቁጥር 26 እስከ 27። የተከበራችሁ ውድ ተመልካቾቻችን ያስታውሱ፣ ቅድስና ለተመረጡ ጥቂት ሰዎች ብቻ ሳይሆን ለእያንዳንዳችን የተሰጠ ጥሪ ነው። በዚህ ሳምንት ራሳችንን በመቀደስ ሰንበትን በማክበርና
አንደበታችንን በመጠበቅ የበረከቱ ተካፋይ እንድንሆን እመኛለሁ። በቀጣይ ሳምንት ደግሞ ስለ 3ኛው ሳምንት ማለትም ጌታችን በቤተ መቅደስ አስተምሮ ስላነጻበት ምኩራብ ሳምንት ሰፋ ያለ ዳሰሳ ይዘንላችሁ እንቀርባለን። ያ እንዳያመልጣችሁ አሁኑኑ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ይሁኑ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ በማድረግ አበረታቱን። ለሌሎችም በረከት እንዲሆን ደግሞ ሼር አድርጉት። የእናንተ ድጋፍ ይህ አገልግሎት እንዲቀጥል ትልቅ ሚና አለው። ሳምንቱ የተቀደሰና የበረከት ይሁንላችሁ። በጸሎታችሁም አስቡን። ስለዚህ ቅድስት ሲባል የሚጠቁመን ራሳችንን ቅዱስና ንጹህ አድርገን በንስሐ ታጥበን ቅዱስ ሥጋውንና ክቡር ደሙን እየተቀበልን እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ እንዳለ ከኃጢአት፣ ከበደል፣ ከክፋት፣ ከተንኮል፣ ከቂም፣ ከበቀልና ከሐሜት፣ ከሐሰት፣ ከምቀኝነት፣ ከዘረኝነት ወጥተን በጎውን በማሰብ መልካም ሥራ በመስራት መንፈሳዊ ሰው በመሆን ልንኖር ይገባል። አምላካችን ልዑል እግዚአብሔር መልካሙን ሁሉ እንድናደርግ ይርዳን። አሜን።